الله على الجمال ما شاء الله شوفوا ችን የመሰለች ምርጥ ብሪያኒ እየሰራሁላችሁ ነው አብራችሁን ቆዩ السلام عليكم ورحمة الله وبركاته ሰላም ውድና የተከበራችሁ የኒሙ ቻናል ቤተሰቦች ዛሬ አሪፍና ቀለል ያለ ምርጥ የብሪያኒ አሰራር ላሳያችሁ ነው። ቀለል ያለና ጣፋጭ ነው። አብራችሁን ቆዩ ማለት ነው። እዚህ ጋር ከታትፌ አጥቤ በደንብ በሎሚና በጨው ዝፍዝፍ አድርጌ ያዘጋጀሁት ዶሮ አለኝ። በጣም ትንሽ ዶሮ ነው። አንድ ዶሮ ነው የምሰራው። አንድ ሁለት ሰው ምሳ ነው የምሰራውና አላበዛሁትም። እንግዲህ ለአንድ ዶሮ የማደርገውን ቅመማ ቅመም እንዴት አድርጌ አሽቼ እንደማስቀምጠው አሳያችኋለሁ። በነገራችን ላይ ብዙ አይነት አሰራር አለ የብሪያኒ። ዛሬ ደግሞ በጣም ቀለል ያለውን ነው የምሰራው። እዚህ ጋር ዶሮውን ካረኩ በኋላ የተጠበሰ ቀይ ሽንኩርት በዘይት ጠብሼ ከዛ የተፈጨ ነጭ ሽንኩርት አንድ ማንኪያ የሚሆን እዚህ ጋር ደግሞ በግዱነስ አለኝ ኩዝበራና ናና ፍሬሽ ቢኖራችሁ አንድ ላይ አድርጋችሁ ብትጨምሩት የበለጠ አሪፍ ይሆናል። እነዚህን አንድ ላይ እናደርጋለን። ቲማቲም አደርጋለሁ። እንደምታዩት ቲማቲም የተከተፈ አንድ ቲማቲም በቂ ነው። ከዛ ሳልሳ በዚህ መልኩ ቢያንስ አንድ ማንኪያ የሚሆን ሳልሳ ታደርጋላችሁ እና ዮጎርት አደርጋለሁ ወይም ደግሞ ዘባዴ ወይም ኦርጎ በአማርኛ ደግሞ አድርጌ ከዛ ቅመሞቹን ጨምራለሁ ማለት ነው። ዮጎርት ከዚህም በላይ ጨምር ማድረግ ትችላላችሁ። ከዛ ቅመሞቹን ጨምራለሁ። የብሪያኒ ቅመም አልቆብኛል። የብሪያኒ ቅመም ስላለቀብኝ እኔ የምጠቀመው እነዚህን ነው። ካሪ አድርጌያለሁ። ጨው አለ፣ ዝንጅቢል ፍሬሹ ካላችሁ ልክ እንደ ነጭ ሽንኩርቱ ፍሬሹን ማድረግ ትችላላችሁ። እኔ ስለሌለኝ ፓውደሩን ተጠቅሜያለሁ። ፓፕሪካ ተጠቅሜያለሁ። ኩዝበራና ደግሞ ከሞን አድርጌያለሁ። ትንሽዬ ደግሞ ቀረፋ አድርጌያለሁ። ቀረፋ እዛው ድስቱ ላይ ራሱ መጠቀም ትችላላችሁ። ከፈለጋችሁ ደግሞ እዚህ ጋር ትንሽ ታረጋላችሁ የበለጠ ዋው ያድርግላችኋል ጣዕሙን ማለት ነው። እንደዚህ አድርጌ ደበላልቄ አወርደዋለሁ። ከዛ በደንብ አድርጌ እሽት አደርገዋለሁ ከዶሮው ጋር። ከዛ በኋላ ቢያንስ ለ30 ደቂቃ በትንሹ ማለት ነው። ከዛ ባለፈ ደግሞ ከ3 ሰዓት 4 ሰዓት 1 ሰዓት ቢቀመጥ የተሻለ ነው የሚሆነው ማለት ነው። እና ያው 30 ደቂቃ አስቀምጬው ከ30 ደቂቃ በኋላ ደግሞ እንደዚህ አድርገን እንትን እንለዋለን። ዶሮውን ክፍት አድርጉት። ከዛ ክድና አድርጋችሁ ለአንድ 30 ደቂቃ አስቀምጡት። ከዛ በኋላ ደግሞ ወደ አሰራሩ እንገባለን። አንድ 30 ደቂቃ ከተቀመጠ በኋላ ማለት ነው። ከ30 ደቂቃ በኋላ ወደ ስራው ገብተናል ማለት ነው። እዚህ ጋር መጥበሻ ላይ ወይም ደግሞ ድስት ላይ የምንሰራበት ድስት ላይ ዘይቱን ነው ያደረኩት። ትንሽ ዘይቱን ታደርጋላችሁ። ከዛ ጋር ለሲል የተከተፈ ሽንኩርት አለ። ሽንኩርቱን ጨምራለን። ከዛ ሽንኩርቱ ጥብስ እንዲል እናደርገዋለን። ልክ ጥብስ እንዳለ ትንሽ ጥብስ እንዳለ ሽንኩርት ላይ እናደርግበትና ከሽንኩርቱ ጋር ትንሽ መሰል እናደርገዋለን። ከዛ በኋላ ወደ ዶሮአችን እንገባለን ማለት ነው። ይሄን ይመስላል። ሽንኩርቱ ጠብስ ማለት አለበት፣ ምክንያቱም አሪፍ ይሆናል ማለት ነው። አሪፍ ቃና ይሰጠናል ጥብስ ስናደርገው። ያው እዚህ ጋር ሽንኩርት አድርጌ ጥብስ እያደረኳቸው ነው አንድ ላይ። ከዛ በኋላ ዶሮውን እጨምራለሁ። እንደዚህ ጥብስ ካለ በኋላ አብራችሁን ቆዩ እና ሞክሩት። በጣም ቀለል ያለው አሰራር ነው ይሄኛው። ብዙ አይነት ብሪያኒ አለ፣ እሰራላችኋለሁም። ከዚህ በፊትም ሰርቼዋለሁ በሌላ ቻናል ላይ እሰራላችኋለሁ። ቻናሌን ሰብስክራይብ እያደረጋችሁ ላይክ ሼር አድርጉት።
አበረታቱን ማለት ነው። ሀሳብ አስተያየት ካለ ግልጽ ያልሆነ ነገር ካለ ጥያቄ አድርጉ፣ ጻፉልኝ፣ ኮሜንት ላይ መልሳለሁ ማለት ነው። ይሄን ይመስላል። እንደዚህ ጥብስ እንዲልልን እንዲያደርገን ክድን እናደርገዋለን። ከዛ በኋላ ጥብስ እያለ እየከፈትን ግልብጥ ግልብጥ እናደርገዋለን። ዶሮ በጣም በደንብ አድርጎ መጠበስ አለበት ከእንትኑ ጋር ከሶሱ ጋር። ከዛ በኋላ ያስታውቀናል መብሰሉና መጠበስ እንደበቃውና ውሃ መጠቀም መቼ እንዳለብን የሚለው ማለት ነው። እዚህ ጋር ይኸው አንድ ዙር ጥብስ ብለዋል፣ ገለባብጣቸዋለሁ። ከዛ በኋላ ቀጣዩን ስቴፕ ታያላችሁ ማለት ነው። አብራችሁን ቆዩ። ይኸውላችሁ በደንብ መብሰል ሲጀምር እንደዚህ ዘይቱ ራሱ ሶሱ ቅልት እያለ ይመጣል በራሱ ጊዜ ማለት ነው። አያችሁ? ሹፉል ጀማል ሹፉል ጀማል ማሻአላህ። እና ደግሞ ኮሜንት ጻፉልኝ ከ10 ስንት ይገባዋል የሚለውን ማለት ነው። ከጎን ደግሞ ሩዙን መቀቀል ትችላላችሁ። እንደዚሁ እያለ ሩዝ መቀቀል ትችላላችሁ። ሩዙን አጥቤ አዘጋጅቼዋለሁ፣ አሳያችኋለሁ። ቀለል ያለ ነው እሱም ራሱ። እዚህ ጋር ወረቀል ጋር አደረኩኝ 2 3 ወይም ደግሞ ከዛም በላይ እኔ ስለሌለኝ ነው የተሰባበሩትን ያደረኩት። ከዛ ውሃ ያው እንዲጥብስ ካለልኝ በኋላ ውሃ ዶሮ መብሰል ስላለበት ውሃ አደርጋለሁ። ከዛ ከውሃው ጋር መሰል አድርጌ ከደን አድርጌ ትንሽ የእሳት ቀንስ ከመጀመሪያ ከነበረው ላይ እሳት ቀንስ አድርጌ ከድኜው ሩዜን መቀቀል ጀምራለሁ። ኢንሻአላህ አብራችሁን ቆዩ። በጣም ነው የማመሰግነው ስለምትከታተሉን። ሀሳብ አስተያየታችሁም እንዳይለየን እሺ ውዶቼ። ያው ይሄን ይመስላል፣ ቀለል ያለ ነው። እንደዚህ ከድነን ቀነስ አድርገንበታል። እዚህ ጋር ውሃ ጥጃለሁ ለሩዝ። ይሄን ይመስላል ውሃዬ። ሩዙን አጥቤ አዘጋጅቻለሁ። ከዛ እዚህ ጋር ደግሞ የምጠቀማቸውን ሩዙ ላይ ጨው እና ወረቀል ጋር ቅርፋ ነው ያደረኩት። ሄል በፍሬ ያልቆብኛል። በፍሬ ሄል ካላችሁ ቆንጆ ጣል ማድረግ ትችላላችሁ፣ የተሻለ ይሆናል። ከዛ ትንሽ ዘይት፣ ከዛ ደግሞ እዚህ ጋር አጥቤ ያዘጋጀሁት ሩዝ አለ፣ እሱ አንጠፍጥፌዋለሁ። በደንብ ትክትክ ሲል ሩዙን እንጨምራለን። ሩዙ በደንብ መብሰል የለበትም። ግማሽ ሰልጋ ነው የሚባለው፣ ወይም ደግሞ በቃ ግማሽ ነው የምቀቅለው። ያው ዶሮቷ እዚህ ጋር እየተፍለቀለቀች ነው። ከዛ ይኸው ሩዙ ቅድም አጥቤ ሳስቀምጠው እንዴት ነበረ? በጣም ትንሽ ነበረ። ያው ግማሽ ተቀቅሎ ሲወጣ ይሄን ይመስላል ፏ ብሎ። ዶሮዋ ይኸው ውሃውን ምጥጥ አርጋ ወፈር ያለ መረቅ ነው ያለው። ከዛ በኋላ ያው አሰራሩ በጣም ቀለል ያለውና አስሊውን አሰራር ነው የሰራውላችሁ። ያው ትክክለኛ የብሪያኒ አሰራሩ ላዩ ላይ ነው የምጨምረው ሩዙን። ሌላ አሰራር አለ፣ እሱን ዶሮውን አውጥተን በደረጃ የምናደርገው። ይሄ ደግሞ ላዩ ላይ ሩዙን አደረኩት። ይኸው በዚህ መልኩ ትንሽዬ ቀለም አደርጋለሁ። በነገራችን ላይ እንዳይቆይባችሁ እንዳይረዝምባችሁ ላጥላጥ እያደረኩኝ ስለሆነ ነው። እያንዳንዱን ያው ዞሮ የሚታወቀውን መቅረጽ አስፈላጊ አይደለም ብዬ ነው ሩዙን ላዩ ላይ ያደረኩት። በዚህ መልኩ ከድነዋለሁ። ከትንሽ ሰዓት በኋላ በቀንሼ ቢያንስ 20 ደቂቃ ከዛም በላይ ተዋዋለሁ። በነገራችን ላይ መጥበሻዬ አሪፍ ስለሆነ አይዝም። ያው እዚህ ጋር ከበቃው በኋላ ሩዙን እንዴት እንደሚያምር ህይወት ማሻአላህ። ሹፉል ጀማል እና ብላፊያ በሉን። እናንተም ደግሞ ሰርታችሁ ሞክሩት። ይሄን ይመስላል። በጣም ደስ የሚል አሰራር ማለት ቀለል ያለ ጣፋጭ፣ በጣም ነው የሚጣፍጠው።
ይኸው እዚህ ጋር እየጨለፍኩኝ ነው ደርሶልኝ። በሐራራ አድርጌ ክድና አድርገዋለሁ። ከዛ በኋላ ሰላጣ ሰራለታለሁ። የሚፈልግ ሰው እየተጠቀመ እንቆያለን ማለት ነው። በጣም ነው የማመሰግነው ስለተከታተላችሁኝ፣ እጅግ አመሰግናለሁ። የእኔ የዛሬ አሰራር ይህን መስል ነበር። በሌላ ቪዲዮ እስክንገናኝ ድረስ እጅግ አድርጌ አመሰግናችኋለሁ። ባይ